አንቺ አይደለሽ እንዴ በቀዳዳ ወሸላውን አየሁት ያልሽው? ዋሻው አንቺ አይደለሽ እንዴ ሳየው በቀዳዳ ወሸላው ትንሽ ነው የፋኒ ያላልሽ? አንቺ ነሽ ልደፍሩ የነበረው ወይስ እሱ? ማን ነው ሊደፍር የነበረው? ታፕታፕ እያደረጋችሁ ማን ነው ሊደፍር የነበረው? አንቺ አይደለ ቃል በቃል ያልሽው በቀዳዳ ሻወር ሲወስድ ሳየው ወሸላው ትንሽ ነው ብለሻል። እንግዲህ ቃል በቃል አንቺ ያልሽውን አጠፍሽ። መድኃኔዓለም ድረስ እኔ ሶሻል ሚዲያ ተጠቅሜ ያለው በዚህ ደረጃ ግን ሰው ሲወርድ ሳይ የገዛ ቤተሰብ ዩቲዩብ ለመሸቀል ተብሎ አጀንዳ አጣለች። ዩቲዩብ ላይ የሚገባላት ሰው የለም። በራሷ ቤተሰብ ጀመረች። ለምን እዚህ ላይ ጊፍት የሚሰጣት ጠፋ። እንኳን አንበሳ ወፍ የሚያወርድ ጠፋ። ሴቶች ተበላሽታችኋል። ሶሻል ሚዲያ ላይ ያላችሁ ቪዲዮ የምትሰሩ ብዙ ሴቶች ተበላሽታችኋል። እውነቱን ልናገር በጣም ተበላሽታችኋል። ከሚገባው በላይ ተበላሽታችኋል። ብዙዎቻችሁ ዋሽታችሁ ነው የምትኖሩት። በሚዘገንን ሁኔታ አጀንዳ አትጡ የተባልን ሰዎች ነን። ሰው እንዴት ቤተሰቤን አዋርጄ እኔ ገንዘብ ሰራለሁ? መች ጠፍቶ ገንዘብ መች ጠፋ? ሶሻል ሚዲያ ላይ አልጠፋም እኮ ገንዘብ መች ጠፋ? ሶሻል ሚዲያ ላይ መች ጠፋ? ሁሉም እኮ ከተመቻው ይሰጣል፣ ደስ ያለውን ያደርግልሃል። ሲስተማቲካሊ ማናጀር ካለሽ አንቺ ማየም ስለሆንሽ ነው እንጂ ቲክታክ ላይ ማናጀሮች አሉ፣ ኮንታክት ያደርጋሉ። እነሱ ስራቸውን ይሰሩልሻል። አታቂም። እውቀት ስለሌለሽ ቲክታክ ላይ ገንዘብ መስራት አትችይም። አንቺ ገንዘብ መስራት የምትችይው በታፕታፕ ብቻ ነው፣ ጌም በመጫወት ብቻ ነው። መሀይም ስለሆንሽ ማለት ነው። ወልድ መንፈስ ቅዱስ እኮ ነው ህዝብ እያለው የሚያይሽ። ለምን ይመስልሻል? ዩቲዩብ ላይ ገብተው የሚያዩሽ በሰርጀሪም ተሰርተሽ በምንም ተሰርተሽ ላይቭ ላይ ስትገቢ ፊልተር ዊዛውት ፊልተር ስለሆነ የምትመጪው ታስፈሪያለሽ። ሰው አያይሽም። ቲክቶክ ላይ ግን ኦ ማይ ጉድነስ ሶ ቢዩቲፉል ኦ ማይ ጉድነስ ታምሪ ምናምን እያሉ ስለሚያይሽ እኮ ነው 1500 ዩቲዩብ ላይ ወፍ የለም። ለምን ይመስልሻል? ንግግርሽ እዛም እዚህም አንድ ነሽ። ሁለት አይነት ሰው ታስፈሪያለሽ። አሁን በዩቲዩብ ደፍሮ ያላየ ሰው ፋኒ እንደው የልጅሽ እነዚህን የመሳሰለ የነ ህጻናቶችን ልጅ አባት እቃውን አወጣብኝ። ቆይ ከይሳንዴ እግዚአብሔር ለኛ ጸሎት ያስፈልገናል። ለኛ ጸሎት ያስፈልገናል። እኛ ጸሎት ያስፈልገናል። ያገሬ ልጆች እስኪ ነጠላ አርጉ። እግዚኦ ማርነ ክርስቶስ አውዝ ቢላ ሸይጣን ያረብ ያለ እግዚኦ እግዚኦ እግዚኦ። ስምንተኛው ሺህ አይደለም ይሄማ፣ ስምንተኛው ሺህ አይደለም አልፏል። ስምንተኛው ሺህ አልፏል ጋይስ። እግዚኦ 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 እግዚኦ። የልጇን ባል ጋይስ፣ የልጇን ባል ሰምታችሁ የልጇን ባል ይሄን ህፃን ልጅ ይሄ ምስኪን ሚስቱ ስታወራ እንኳን ካፉ ቃል የማይወጣ ሚስቱ ስታወራ እንኳን ቀና ብሎ የማያያት እኮ ናት። ቪዲዮ ላይ ታችሁ ታውቃላችሁ። ሚስ ቀና ብሎ እንኳን እንዴት እኮ እንደሚያሳዝነኝ እኔ እግዚአብሔርን እንዴት እንደሚያሳዝነኝ እኔ ድሮም ነው የምለው። ልጁ በጣም ነው የሚያሳዝነኝ። አያትም ራሱ ጸጥ ብሎ ነው የሚሰማው። እጁን እንደዚህ ብሎ ነው የሚያዳምጠው። እጅን በደረት አድርጎ ተብሎ ያደገ ልጅ ነው ባይዘው ፋኒ። እጅን እንዳታወርድ ተብሎ ያደገ ልጅ ነው ፋኒ በነገራችን ላይ። እና የሀገሬ ልጆች ነጠላ ልበሱ። ይሄ ነጠላ የሚያስለብሳል። ሴቶች ነጠላ፣ እናቶች ነጠላ ልበሱ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። ቡና እየጠጣችሁ እስኪ ጣናችሁን ጭስጭስ እያደረጋችሁ አለማፈሯ ጋይስ። እኔ ባይዘዌ ይሄ ይዋሻው አይደለም እናቴ ትሙት። እኔ ሳወራ በሌላ ነገር አትዩብኝ። እኔ የሰማሁትን ነው የምናገረው። እሺ ብለን ስንሰማት የሀገሬ ልጆች እቃውን አወጣብኝ ሊደፍረኛል። የልጇን አባቶችን ምን ይባል ባካቸው አማርኛውን አስተካክሉት እና ለወሬ ቸኩይ ነው ጋይስ። እንዴት ነው ቆይ በዛ ሰውነት ላይ ምን ላይ ያደረገው ነው? እንደው ተመኝቶች በኋላ ነው ሆዴ መቤትሽ የገባው ቃሽ ውስጥ የገባው አይደል እንዴ? ያኔ ምንሽ ውስጥ ሊገባ ነው እሷው? ወይኔ ጉዴ ፈላ። ወይኔ ገብርኤል አባቴ ምን አይነት ዘመን ደረስን ግን። ጭራሽ እናት የልጅሽ ባል ሊደፍረኝ ነበረ አለች። በምን ቅስሙን ልስበረው? በምን የልጅቷን የሴት ልጇን ቅስም ልስበር? በምን
አንገቷን ላስደፋ ብላስ ሐሳብ አስባ እንደነገርኳችሁ ያው ከዚህ በፊት ስለኔ ስታወራ ሰምታችኋል። ሲጀመር እኔ አሁን አንደርስታንድ አደረኩ። ስለኔ ፈለግሽው ብታወራ አይገርመኝም። ለወለድሻት ልጅ ያራራሽ ለልጅ ልጆችሽ ያላዘንሽ ያልተሸማቀቅሽ ለሊያሾ ትሸማቀቂያለሽ ብዬ አይገርመኝም። እውነታው ይሄ ነው ማለት ሊለፍረኝ ነበር ስትይ ፍናን ልጆቿ ስሟቸው ማን ነው? የልጅ ልጆቿ ጋይስ ፊሎና ወንዱ ማን ነው ጋይስ? ለነሱ ለነዛ አይደለም ለፊሎና ለእንትን አልተሳቀቅሽም። ሊደፍረኝ ነበር አባታችሁ ላይ ሊደፍረኝ ነበረ ብለሽ ቪዲዮ ዩቲዩብ ላይ ስትሰሪ አለማፈርሽ እንደው ምን አይነት ሰው ነሽ ግን? እንደው ልጅሽ አታሳዝንሽም? እንደው ቢሆን እንኳን ልጁ አያረገውም 100% አያረገውም። ግን ቢሆን እንኳን ዩቲዩብ ላይ መተሽ እንደዚህ አይወራም። ለገንዘብ ብለሽ የልጅሽን ማንነት ወዲሽ ያሻት ልጅሽ አይደለች እንዴ? ልጅሽን በዚህ ደረጃ ማሻማቀቅ ለምን ፈለግሽ? ከዛ የልጅሽን ባል ሽንት ሲሸናይቸው እቃዎችን ታክላለሽ ብለሽ የገዛ የልጅሽን ባል የተሳደብሽ ባለጌ አንቺ ሞራል አለሽ ሰው ልትመክሪ? ወርደሽ ብሰክሪ እንኳን ብሰክሪ ጠኔ እንደው ይዞሽ ብሰክሪ የልጅሽን ባል የውርደትሽ ውርደት እኔ ቤት ሽንቱን ሲሸና በቀዳዳ የሁት እቃዎችን ታክላለች ብለሽ ሰው የምታሸማቅቂ ደደብ አማራ ነዋ። አይሰማሽም። ንቆሽ አማራ አይናቅሽ። ንቆሽ መልስ ሰጥቶሻል። እንዴት እንደማከብረው እሱን ልጅ እግዚአብሔር ያክብር። የሰው ጥግ አማራ ነዋ። እንዲህ ብሎ አይሽም። ማንነቱን ያውቃል። ፍቅሩን ነው የሚያውቀው። አንቺን አጠላውራም የወደዳትን ይዞ ከጉያሽ አይሽም። ክብር አለዋ ለራሱ። ማን እንደሆነ ስላወቀሽ አክብሎ ተፍቶ ሚስቱን ይዞ ተቀየሰ። ዞር ብሎ አይሽም። እንደማተርዋት የምታወሪ ስድና ባለጌ ስለሆንሽ ዞር ብሎ አይሽም። ከነ ክብሩ አማራ በክብሩ አይደራደርም። በክብሩ አይደራደርም። መቼም አንቺ የልጆቹ ሀያት እንደማትሆኚ ያውቃል። ወልዳ ልጅሽን በጀርመን ሀገር ምድር ወልዳ የማርያም አራስ ያልጠየ ብትጣይ እንኳን ሰድባሽ እንኳን ቢሆን ልጄ ወለደ ብትባል ሁሉን ነገር ትቼ እዛ ሆቴል እገኛለሁ ሆስፒታል። አንቺ ባለጌ ስድ ልጅሽን በሰው ሀገር ወልዳ ያጠየቅሽ የማርያም አራስ አንቺ የማውራት ሞራል ስለ ልጅ የለሽም። አንቺ ስታወሪ በጣም ነው የምታስጠዩ። የድሮ ቪዲዮሽን ከእንደገና መላልሰሽው ዘግናኝ ነሽ አንቺ። ሞራል አለሽ እንዴ? የአዲስ አበባ ልጅ ስም የሚሰማሽ የለም። አንቺ ንፍጣ ሞዴ የአዲስ አበባ ልጅ ነው። አንቺን ሊሰማሽ አይችልም።